መልኩ ይዤው ሄዳለሁ። በፍጹም አላባክነውም ይሄን እድል። ይሄ 20 ሚሊዮን ብር የቀረበው ከአስካሉ ካህን ነው ባለ መስራች ከአቶ ገብረ ሚካኤል እና ከአቶ ዮሐንስ ከዳንኤል ዮሐንስ ከዳንኤል ብቻ ዳንኤል ዮሐንስ ይደውልልኛል። ሲደውልልኝ ምንድን ነው ያለኝ? ሰዎች አሉ ብዙ አላወራንም። በዚህ በጣም ውስብስብ ታሪክ ነው ያለው። ፊንቴክን ብቻ ብንመዝ 300 400 ገጽ እንደ ድሮ ፓወሩ ቢኖረኝ ብጽፈው ደስ ባለኝ ይወጣዋል። ዳንኤል ዮሐንስ ይደውልልኝና ሰዎች አሉ እኔን አውቀዋለሁ የቅርብ ግንኙነት ነው ያለን የሚል እነዛ ሰዎች 20 ሚሊዮን ብር ስጠውና ገዛኸኝ የጀመረውን ምርመራ ያቁም ብለውኛል። ልስጣቸው ታቆማለህ ወይ አለ። ለነሱ ነው የሚሰጠው ላንተ ነው? ያው በእነሱ በኩል ነው እንዲያደርሱ ነው። እሺ እኔ ከነዛ ሰዎች ጋር ምንም አይነት ግንኙነት የለኝም። አላቃቸውም። ሲጀምር ሲያሰኛቸው ሲያስፈራሩ ሲያሰኛቸው ሲለምኑ የነበሩ ሰዎች ናቸው። ሎቢዎች ናቸው እነዛ ሰዎች። አሁንም በግምት እንጂ እንደዚህ ናቸው ልልህ አልችልም። እነዚህን እንኳን ቢያንስ የራሳቸውን ድርሻ ቢወስዱ 10 ሚሊዮን ብር እጄ ይደርሳል። ይሄ ጅልነት አይደለም። ባይዘ እምቢ ማለት ጅልነት አይደለም፣ ከንጹህነት የሚመነጭ ነው። ስለዚህ እቺ ንጹህነቴን የተቻለኝን ያቅም ያህል ረሃብ ካላስቸገረኝ፣ ድህነት ካላስቸገረኝ የተቻለኝን ያቅም ይዤው እጓዛለሁ እልሃለሁ ወዳጅ። ቅድም ስለ 5 ብር እያነሳልኝ ነበር። ደሞዝ እንዴት ነው? ጊዜውን ጠብቆ እየገባ ነው? እሱ ላይ ትኩረት ማድረግ ነበረብን። እሺ እንግዲህ ይኸውልህ እኔ ቅጥረኛ ነኝ። ፕሪንሲፕሉ ምንድነው? በኢትዮጵያ ሆነ በሌላ ቢዝነስ ፕሪንሲፕል አንድ ሰው ብዙ ሰራተኞችን ይቀጥራል። በተቃራኒው እናስበው፣ ብዙ ሰዎች አንድ ሰራተኛ እንዲቀጥሩ። እኔ የአሰሪዎች አገልጋይ ነኝ፣ ይከፍሉኛል። 5 ብር የመክፈል ባይዜ ልመና ምናምን እርዳታ አይደለም፣ ግዳጅ ነው ያለባቸው። 5 ብር ይከፍሉኛል፣ ትእዛዝ ነው። በዚህ ውስጥ ግን ከ5 ብር በላይ የሚከፍሉ ሰዎች አሉ፣ 1 ብር የከፈለ ሰው አለ። ስለዚህ እነዚህ ሰዎች ሁሉ ያስቸግራቸዋለሁ ማለት ነው። ሁሉ ያስቸግራቸዋለሁ። የኢኮኖሚ ጉዳዮች አሳሳቢ ደረጃ ላይ አይደርሱም። እነሱ እስካሉ ድረስ እኔ ዲሲፕሊንን ይዤ እስከቀጠልኩ ድረስ የኢኮኖሚ ጉዳዮች አያሳስቡኝም ማለት ነው። በዚህ ምክንያት አገኛለሁ። ከመስሪያ ቤቴ ከሚሰጠኝ ደሞዝ በላይ 5 ብሯ እኔ ትጠቅመኛለች። ብዙ ወጪም ስላለብኝ በማውጣቸው በመልመራ የማውጣቸው ብዙ ወጪ ስላለብኝ ያንን ግዴታ አለባቸው። እንደውም ከተንቢክም አልከፍሉም ካሉ ወደ ፍርድ ቤቱ ላሊስ ይዤው ልሄድ ይችላል። ግዴታ የፊንቴኩን 20 ሚሊዮን ብትቀበል የስንት ዓመት የደሞዝ ነበር? አረ ፊንቴክ እኔ አውራ ጎዳና ላይ ብዙ ነገር መጥቶልኛል ወዳጄ፣ በጣም ብዙ ነገር ማለት ነው። አሁን ስለ ሜቴክ ብናወራ ሜቴክ ላይ አውራ ጎዳና ንብረቶች ሲዘረፉ እንዴት እንደነበር ብነግር የዛሬ ስንት ዓመት ነው? 10 ዓመት 12 ዓመት ነው። ዛሬ ሚሊዮኔር ነበርኩ እኔ። ግን አልሆነም። በቃ አልፈለኩትም፣ አልተፈጠርኩበትም። ያልተፈጠርኩበትን ነገር ልለማመደው ግን ገና ጀማሪ ቲያትረኛ ነው የምሆነው። ስለዚህ ባደኩበት አስተዳደግ ነው ማደግ የምፈልገው። ያንን ነው ይዤ የመጣሁት። አዎ በጣም ደስ ይላል። የገንዘብ ጽዩፍነትና የራስህ ደግሞ ጽዩፍነት መጽየፍ አይደለም፣ መጽየፍ ሳይሆን ያንተ ላብ መሆን አለበት። ጽዩፍነት ኢነሰንስ የንጹሁን 5 ብር ጣፍጣኝ ነው አልከኝ። ደግሞ የቆሸሸ ነው ያልከውን ደግሞ በአንተ ቋንቋ 20 ሚሊዮኑን ተጸየፍክ። ይሄን ሀሳቤን ማለት ነው። አዎንታ በጣም ነው የማመሰግነው። ግን ከመውጣታችን በፊት በተለየ ሰሞኑን ማህበራዊ ሚዲያው አንዴ የዳኛ ልብስ አልብሰው ዳኛ መዶሻ ሲይዘው፣ አንዴ ሜጀር ምናምን ኢንስፔክተር አድርገው እነዚህ ታዋቂ አርቲስቶችን ካቴና ስታደርግ እንዲህ ስትል ትታያለህ። በኢትዮጵያ ሕዝብ መካከል በተለየ ሰሞኑን እነዚህ ታዋቂ አርቲስቶች አርቲስት ሰራዊት እነ ሶሎሞን ካቴና እጃቸው ላይ ገብቶ በመታየቱ ትልቅ ሰውን እንዴት እንዲህ ይደረጋል? በሙያ ጉዳይ ነው ይሄ ስህተት የተፈጠረው ከተባለና ከተጠረጠሩ እንኳን እንደው በቢሮ አያስሮ ምን ቢታዩ ምን አለበት? ደጋገምካት። እቺን በሙያ ጉዳይ ነው ደጋገምካት። ዜጋ ነው፣ ሲኒየር ዜጋ የሚባል ነገር የለም። ማንኛቸውም ሰው ወንጀል እስከፈጸመ ድረስ ወንጀለኛ ነው። በቃ ማንም በህግ ፊት እኩል ነው። ስለዚህ
ሰው ምንድነው የሚያሳየው? አሁን እዚህ በኤአይ የተሰሩ ሰዎች ምን ይነግራል? የሰዎች ልብ ውስጥ ገብቻለሁ ማለት ነው። ቀላል አይደለም ሀበሻ ልብ ውስጥ መግባት። ስለዚህ እኔን እንደ ጅሄሯቸው እየቆጠሩኝ ነው ማለት ነው። ልባቸው የሚፈልጉትን ነገር እያረኩላቸው ነው ማለት ነው። ስለዚህ ወደውኛል ማለት ነው። መንግስት እንዲያደርግላቸው የሚፈልገው ነገር ይሄ ነበር ማለት ነው። እነ ሰለሞንን እነ ምናምንን ደግሞ በዛው ጥርጣሬ ውስጥ ነበር ያለው ህብረተሰቡ ማለት ነው። የህብረተሰቡ ፍላጎቱ ነው አሁን እዚህ ሶሻል ሚዲያ ላይ ወጣው እንጂ አዲስ ነገር የተከሰተ ነገር የለም። የተለያዩ ነገሮች በሆነው የምመኘውን ነገር ነው ባይዜ አረብኝና በተለይ መርማሪ ፖሊስ ሆን ደስ ይለኛል። በዚህ አጋጣሚ አድርስልኝ። ምን ሆነሃል እኮ የሸለቆ ገብቶ አለመሰልጠን ነው እንጂ ከመርማሪዎቹ እንደውም ዋና ሆነሃል። በቃ አሁን ምን ፈልጋለሁ? የፖሊስ ዱላውን መያዙ ነው የቀረህ። ዱላ እኮ ዱላ ሌላ እኮ ነው። ዱላና ምርመራ እኮ የተለያዩ ነገር ናቸው። አሁን ላይ ሌብነት ብታይ ተክሌ ሌብነት እንደ ድሮ አይደለም። አሁን አይነቱን ቀይሯል። ይሄ ድሮ ከምንጫወታቸው አንቺ ሆይ አምባሰል ምናምን ጨዋታ ወጥቷል። አሁን ሌብነት የተለያዩ አደገኝነቱን ጨምሯል፣ ሲስተሙን ጨምሯል። በዛው ልክ የመከላከል አቅማችን መጨመር አለበት እንደ ሀገር። መንግስት የተለያዩ ቴክኖሎጂውን እየተጠቀመ ቢሆንም አሁንም እያመለጠን ያለ የመስረቅ ስትራቴጂው እየበለጠን ያለ ከብሔራዊ ባንክ እውቅና ውጭ ከውጭ ሀገር የሚወጡ ብሮች ቤት ይቁጠራቸው መንግስት ይሄን ያህል እየሄደባቸው ነው ያለው። ፌዴራል ፖሊስ ብታይ በዚህ ዶሴ ነው ዶሴ መካከል ቁጭ ብለው ነው የሚሰሩት። ብዛቱ ልነግርህ አልችልም፣ አይነቱን ልነግርህ አልችልም። መንግስት ለፌዴራል ፖሊስ የሚያወጣውን በጀት ለምርመራ የሚያወጣውን በጀት መሰረቁ ሳይቀር ሌላ በጀት ያወጣል። እንደገና ካሳሰራቸው በኋላ ደግሞ ከኔና ከኔ መሰሎቼ ደሞዝ ላይ የተቆረጠ ታክስ ይቀልባቸዋል እስር ቤት አስገብቶ። ይህ ፌር አይደለም፣ ትክክል አይደለም። ስለዚህ በተቻለን ያቅም እውነቴን ነው የምላችሁ፣ በተቻለን ያቅም ሌብነትን ካልተከላከልን ኢትዮጵያ አደጋ ውስጥ ነው ያለችው። የሚያሰጋኝ ይሄ ነው። ኢትዮጵያ የፖለቲካ ችግር የለባትም፣ የብሔር ችግር የለባትም፣ የሃይማኖት ችግር የለባትም፣ የሌባ ችግር ነው ያለባት። አንድ ላስረዳህና ላብቃ። አንድ መስሪያ ቤት ላይ አዲስ ተሿሚ ይመጣል በል። አዲስ ተሿሚ ሲመጣ ምንድን ነው የሚያደርገው? አዳዲስ ሰዎችን መቀየር ነው። ከስሩ ያሉ ባለስልጣናትን መቀየር ነው። መጀመሪያ እነዚህ ሰዎች ሲቀይራቸው መስፈርቱ ምንድነው? በምንድን ነው የቀየራቸው? ሳይሰሩ ቀርተው ነው? ምርመራ ይደረጋል እዚህ ላይ። ሁለተኛ የሚያመጣቸው ሰዎች ከየት ነው የሚያመጣቸው? ከሚያውቃቸው ቦታ አይደል? ከሚያውቃቸው ቦታ ነው። የሚያውቃቸው ሰዎች አብሮ የተማሩ ሰዎች ሊሆኑ ይችላሉ፣ አብሮ አደጎቹ ሊሆኑ ይችላሉ፣ በስራ አጋጣሚ የተገናኙ ሰዎች ሊሆኑ ይችላሉ። ወደዚህ የሚያመጣቸው ምን እያደረገ ነው? ሚስጥረኞቹን እያሰባሰበ ነው ማለት ነው። ሚስጥረኞቹን እያሰባሰበ ከሆነ ምን ላደርግ ነው ሚስጥረኞቹን የሚያሰባስበው? ሊሆን ይችላል። ለቱ አስተዳደር ፍልስፍና የሚመቻቸውን ሰዎች እያመጣ ነው። የትኛው? እስቲ ቆይ አንድ ጥያቄ ልጠይቅ። ኢትዮጵያ ውስጥ የትኛው የስራ ኃላፊ ነው እስቲ የሀገሬን ዘረኛ፣ እስቲ ኢትዮጵያ ውስጥ ዘረኛ አንድ ሰው ጥራልኝና። ዘረኛ ማለት እኔ ባይዜ ዘረኛ ብሆን ደስ ይለኛል። ዘረኛ ማለት ለዘር ማሰብ ማለት ነው። ለተወለድክበት ሰዎች ማሰብ ማለት ነው አይደል? አካባቢ ላሉ ሰዎች ማሰብ ማለት ነው። ከመጥቀም አንጻር የትኛው ፖለቲከኛ ነው ብሔሩን የጠቀመው? በባለፈው ስርዓት ውስጥ የትግራይ ገጠር እኮ ነው ያውቀዋል እኮ። ከአዲግራት ጀምሬ እኮ አውቃቸዋለሁ ገጠሩን እኮ። የትኛው የትግራይ ህዝብ ነው የተጠቀመው ካልን የለም፣ ሰዎቹ ናቸው ያሉት። አሁንም ባለስልጣናት አሉ። የትኛው የኦሮሞ ባለንትን ገበሬ ነው የተሻለ ገቢ ያገኘው? ከተማ ላይ ገብተን ፖለቲካ ጥገኛ የሆነን የምናስመስል የተለያዩ ስልጣን ላይ ጥገኛ የሆኑ ሰዎች ነው የተሻለ ተጠቃሚ የሆን ነው እንጂ እዛ ገጠር ያሉ ሰዎች አሁንም እዛው ነው ያሉት። አሁንም በባዶ እግራቸው ነው የሚሄዱት። ቆይ ለነዛ ሰዎች እናስብላቸው። እነዛ ሰዎች የኔ ብሔር ስለሆኑ ጫማ ያድርጉ። ቆይ እነዛ ሰዎች የሚወልዱበት እናቶቻችን የሚወልዱበት ቦታ የላቸውምና ሆስፒታል ላሰራላቸው የሚል የለም። ሁሉም ለራሱ ለከርሱ ሲል ነው እንትን የሚለው። ስለዚህ ኢትዮጵያ ውስጥ ብሔርተኛ የለም ሲጀምር። ከርሳም ነው ያለው የራሱን